በህይወታችን ሶስት አይነት ሰዎችን እናስተናግዳለን። ብናቅም ባናቅም ሁል ጊዜ የሚፈራረቁ የተረጋገጡ ሶስት አይነት ባህሪ ያላቸው ሰዎች ያጋጥሙናል። አንደኛው በህይወታችን መጥፎ ጠባሳ ጥለው የሚሄዱ ሰዎች ናቸው። እነዚህ ሰዎች ይቀርቡናል። በቀረቡም ጊዜ ብዙ አስቸጋሪ የሆኑ ባህሪያትን ከነሱ አንፃር ወደኛ ሲያስተጋቡ፣ እንዲሁም ደግሞ ጠጋ ብለው ውስጣችን እንደ ወዳጅ እየመሰሉ አታላይ ሆነው ውስጣቸው ላይ ልባቸው ላይ የያዙት ሌላ ነገር ሆኖ ሳለ ከላይ ወይም ሱፐርፊሻል የምንለው መልካም መስሎ የሚታዩ ናቸው። እንደዚህ አይነት ሰዎች በህይወታችን በሚቀርቡበት ጊዜ መጥፎ ጠባሳ ጥለው የሚያልፉ፣ ድካማችንን የሚያጎሉ፣ ከኛ መልካም መስለው ወዳጅ መስለው ቀርቦ ወደ ውጪ ስማችንን የሚያጠፉ፣ ሁል ጊዜ የማይጠፋ ጠባሳ ጥለው የሚያልፉ ናቸው። እንደዚህ አይነት ሰዎች በሚቀርቡብን ጊዜ በቀጥታም በተዘዋዋሪም ህይወታችንን የሚረብሹ፣ ጤናችንን የሚጎዱ አይነት ሰዎችን እናስተናግዳለን። ከእንደዚህ አይነት ሰዎች ልንጠነቀቅ በጥበብና በብልጠት ልናጤነው ያስፈልጋል። ሁለተኛው ለፈተና የሚቀርቡ ናቸው። ብዙ ጊዜ እንደዚህ አይነት ሰው ጊዜያዊ የሆነ ወይም ወረት ይዘው የሚቀርቡ ሲሆኑ፣ በተለይም ደግሞ እምነትን፣ ውስጣዊ ስሜቶቻችንን፣ ዋናውን የህይወት መሪን የሚፈትኑ ናቸው። ከእንደዚህ አይነት ሰዎች ልንጠበቅ ያስፈልጋል። ሶስተኛው ሐቀኛና እውነተኛ የሆኑ ሰዎች ናቸው። እነዚህ የአንተ ወይም የአንቺ በረከት ናቸው። ህይወትን የሚቀይሩ፣ ለህይወት ቀና የሆነውን የሚያስቡ፣ ልክ እንደራሳቸው እኛን የሚያስቡ የሚያቃኑ ናቸው። እውነተኛ ጓደኞች ሁሌም በክፉም በደጉም በሐዘንም በደስታም የማይለዩ፣ መንፈሳቸው ውስጣችን ላይ በሚሆንበት ጊዜ የሚያቃና የሚያስተምር፣ እውነተኛና ፍቅር የሚችሩ፣ ከልብ የሚቀርቡ ሰዎች ናቸው። እነኚህን የህይወት ጓደኛ እናርጋቸው። የሁል ጊዜ የቅርበት ማይከል እሱ ቢሆን ጥሩ ነው ብዬ አስባለሁና በዚህ